ዛሬ ከአመታት በኋላ ስመኘው የኖርኩትን የእውነት ይህ ቀን ይደርሳል ብዬ ያልገመትኩትን ነገር በአምላክ ቸርነት ደርሶ ለዘመናት በውስጤ ሲመላለስ የቆየውን ወላጆቼን አሳዝኛቸው ይቅርታ ሳልጠይቅ እንደተለያየን የምንቅር የመሰለኝን ታሪክ ላካፍላችሁ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮመንት ማድረግን አትርሱ። ከቤተሰቦቼ ከወጣሁ በአስራዎቹ መጀመሪያ አካባቢ እድሜ ሲሆን 8ኛ ክፍልን ተፈትኜ ወደ 9 ተዛውሬ በአቅራቢያዬ ሃይስኩል የሚያስተምር ስላልነበረ ራቅ ወዳለ ቦታ ግዴታ መሄድ ስለነበረብኝ በወቅቱ ደግሞ አባቴ ታሞ ነበርና ይዞኝ የሚሄድ የሚመጣ ሰው ባለመኖሩ ከተማ የሰው ቤት የሚሆን ሰርተሽ ትምህርትሽን ቀጥይ ተብዬ ነበር የሄድኩት። ታዲያ በዚህ ወቅት መሀሉ አይወራም የሚሉት ብሂል አለና በመካከሉ ብዙ የህይወት ውጣ ውረድን አሳልፌ ቤተሰቦቼ ዛሬ ይቅርታ ልጠይቅበት ስለተነሳሁበት ጉዳይ ብቻ አጫውታቸዋለሁ። 8ኛ ክፍልን በ2001 ተፈትኜ 9ኛ ክፍልን በ2002 ለመቀጠል ባስብም ህይወት ባሰብናት መንገድ አትሄድምና ይህን አመት በውጣ ውረድ አሳልፌ የአመቱ መገባደጃ ላይ እንዲህ ሆነ። በአዲስ አበባ ከተማ ውስጥ የሚኖር አንድ የካቶሊክ ሚሽን ትምህርት ቤት ይረዳሉ ሲባል ሰማውና ወደዛው ሂጄ ወላጆቼ ክፍለ ሀገር ናቸው። እኔ መማር እየፈለግኩ የሚያስተምረኝ እንዳጣው ለጣሊያናዊው የትምህርት ቤቱ ማናጀር ነገርኩት። በወቅቱ ሰውየው አንቺ ትልቅ ልጅ ነሽ፣ ሰርተሽ መማር ትችያለሽ የሚል ምላሽ ሰጠኝ። ታዲያ ያለኝን ሁሉ ሰፈር ላሉት ሰዎች ሄጄ ነገርኳቸው። ታዲያ ከሰፈራችን አንዷ ሴትዮ እኔ ምልሽ እኔ እኮ የወንድሜን ልጅ እናትና አባት የላትም ብዬ ነግሬው ይኸው የቤት ኪራይም እየከፈለላት እንዲሁም ደግሞ የትምህርት ቤት ወጪዋን እየሸፈነላት እየተመላለሰች እየተማረች ነው። ለምን አንቺ ስላልሻቸው አይሞቱምና እናትና አባት የለኝም ብለሽ አትናገሪም? እንዲሁም አያስተምሩሽም ትለኛለች። ይሄ በልቤ ነበርና ከወራት በኋላ በስራተ ገብርኤል አካባቢ አንድ በጎ ፍቃድ ድርጅት ያስተምራሉ ሂጂና ጠይቂያቸው ብለው ሰዎች ነገሩኝ። እኔም ወደዛ መራሁና እናትና አባት የሚያስተምረኝ የለኝም ብዬ ለነዚህ ለበጎ ፈቃድ ድርጅት ነገርኳቸው። ታዲያ ይሄ ድርጅትም ተቀብሎኝ ዩኒፎርም አሰፍቶልኝ ደብተር እስክሪብቶ ሰጥቶኝ እንዲሁም እዛው ድርጅት ገብቼ ለ2 አመት 9ኛና 10ኛ ክፍል ቀጠልኩኝ። 2002 እንግዲህ በዚህ መልኩ ያለፈው ትምህርቴን ቀጥዬ በ2003 9ኛ ክፍል ገባው። ታዲያ ይቺ 2 አመት ስሙ ነው እንጂ ከ2 አመት 10 አመት ወይም 100 አመት ራሱ ቢባል አይቆጭም። ምክንያቱም በውስጤ እኔ ዋሽቼ የገባው ውሸታም ነኝ እያልኩኝ ለራሴ እናትና አባቴንም እንዲሁም የማህበሩን አባላት በመዋሸቴ የአእምሮ ጸጸት እየተሰማኝ ነበረ። እኔ ይችን ሴትዮ ባልሰማዋት ወላጆቼንም ደግሞ አስቀየምኳቸው ይቅርታ ሳልጠይቃቸው እያልኩኝ ለዘመናት ስሰቃይ ነበረ። ይሁን እንጂ የድርጅቱን ወይም ደግሞ የማህበሩን አባላት እንዲህ ብዬ የነገርኳትንም የበጎ ፈቃድ ድርጅቱን ኃላፊ እኔ ዋሽቼሽ ነበረ ይቅርታ አድርግልኝ ብዬ ከ2 አመት በኋላ 11ኛ ክፍል ውጤት ስላልመጣልኝ እኔም ከዛ ድርጅት መውጣት ስላሰብኩኝ ነገርኳት። እሷንም ይቅርታ ጠይቄ እውነቱን እኮ ብትነግሪን እኛ እንጨክንብሽም ነበር ብለውኝ እኔም ደግሞ የህሊና እረፍት በአንድ በኩል አግኝቼ ነበር። ነገር ግን እናትና አባቴን በሰዓቱ ይቅርታ አልጠየኳቸውም ነበርና ከአመታት በኋላ እኔ መቼ ነው ወላጆቼን በዚህ ጉዳይ ይቅር በሉኝ ብዬ ጉልበታቸው ስር ወድቄ ይቅርታ የምጠይቃቸው እያልኩኝ ለዘመናት ስብሰለሰል ነበረ። በሰሜኑ ጦርነትም ወቅት በጣም ብዙ ችግር አልፎ ነበርና ቤተሰቦቼን ይቅርታ ሳልጠይቃቸው እንዴት ሆናለሁ እያልኩኝ ለረጅም ጊዜ ሳብሰለስል ኖሬያለሁ። እናም ዛሬ ጊዜ ደርሶ ወላጆቼን ይቅር በሉኝ ብዬ እግራቸው ላይ ወድቄያለሁ። ክብር ለድንግል ልጅ። አባቴ እናቴ ባጠፋው በበደልኳቸው ይቅር እግዚአብሔር ይቅር ይበልሽ፣ እመቤቴ ይቅር ትበልሽ፣ ያደህናው ዘመን ያድርስሽ። አደራውን
ያረጋ መሬት ያጸና መሬት ያቆምሽ እንደ በረት ያጽናሽ ሺሁኝልሽ ክፉ አይንካሽ ወለጅ ክበጅ የተባረከ ኑሮ ይስጥሽ እንዲያው ዘንከትከት ብለሽ የምትኖሪ ሁኝ አደራውን እንዲያው እድሜ ይስጥሽ አፍትና እንጀራ እድሜና ጤና ይስጥሽ ልጅ ከፍ ከፍ ያርግሽ የምትጦሪና የምትቀብሪና የምታስደስትሽና ሆይ አደራውን ክፉ አይንካሽ እናቴ ይቅር በይኝ እንግዲህ ልጅ ሆኜ ባጠፋው እንግዲህ ይቅር በለኝ ሁላችሁ እንደው እመቤቴ ትርዳሽ ድንግል ማርያም ትርዳሽ ልጄ አክባሪ ይስጥሽ አይኔ የተባረከ ይውለድ የተባረከ ባል ያጋጥምሽ ትዳርሽ ያማረ ይሁን ደስ ይበልሽ የመከራሽ ማለቂያ የደስታሽ መዝለቂያ ይሁን አደራው ተባረኪ አደራው ተባረኪልኝ አደራው እመቤቴ ትርዳሽ ድንግል አጸና መሬት ያቆምሽ አጸና መሬት ያቆምሽ አደራው ተደስተሽ ኑሪ ምድርሽ ተደስተሽ ኑሪ ደስ ብለሽ ኑሪ ቁጭ በልና ካሜራ ድምጽ ይገባል ገብቻለሁ እንግዲህ እስከ ዛሬ ድረስ አዲስ አበባ ከዚህ ከእናንተ ወጥቼ አዲስ አበባ ከሄድኩኝ ብዙ ከእንትን ካልኩ አዲስ አበባ ከሄድኩኝ እንደው በተለይ 8ኛ ክፍል ተፈትኜ እዛ ድርጅት ከገባው በኋላ እናንተ ምን ብዬ እንደነበረ እናትንም አባትም የለኝም ብዬ ነበር እዛ የገባሁት እና በተለይ በዛ ጉዳይ ይቅርታ ሳልጠይቃቸው እያልኩኝ እድሜ ዘመኔን ሙሉ ጸጸት እና እሱ ራሱ ዛሬ አግኝቻችሁ ይቅርታ አስጠይቃችሁ እንዴት ልዩ ስሜት እንደሚሰማኝ በዛ ጉዳይ እስከ ዛሬ ይቅርታ ሳልጠይቃቸው ያው በሌላም ጉዳይ እኔ ልጅ ሆኜም አላጠፋው ነገር የለምና አጥፍቼ በልጅነት ራስን አስተዋውቅ እስኪያባል ፋርቅ ሲሳይ እንዳለው እባላለሁ። እናቴ ደግሞ ራስሽን አስተዋውቂ። አዲስ ያካነው እባላለሁ። ልጄ የተባረክሽ ነሽ። ምንም የምታስቀይሚው ነገር የለሽም። ዞሮ ዞሮ እኛ ባንቺ እንደሰታለን እንጂ ያስቀየምሽው ነገር የለም። ከልጅነት እስከ እረኝነት እስካሁን ድረስ በግልጋሎት እንጂ በማስቀየም ሆዲያችን የለሽም። እና የሚያስደስት ኑሮ ይስጥሽ እንጂ እኛ የምታስቀይሚው ነገር የለንም። ሆዲያችን አንቺም ጭራሽ ያስቸገርሽው ነገር የለሽም። ከአገልግሎትና ከገንዘብሽ በቀር የቀረ ያስቸገርሽን ነገር የለም። እና እመቤቴ ትርዳሽ እንጂ እኛ ምንም የሚያስቸግርሽን ነገር የለም። ተባረኪ ልጄ። እንግዲህ እሺ። ኧረ እንደውም ማስቸገር ይሆናል እንዴ አይደለ? አጥፊ ነኝ። ኧረ አላስቸገርሽም። እኛ እንጂ ለአንቺ ያልሽው ነገር የለም። ብዙ ነገር እያየን ነው እና አንቺ ያስቀየምሽ ነገር የለም። እኔስ እስካሁን የገድል ይሆነሽ አሽበቱ ገንዘብሽ እንደው አገልግልሽ ልጄ። አሜን አሜን። እንደምታዩት ስጸጸትበት ስለነበረው ጉዳይ ቤተሰቦቼን፣ ወላጆቼን እሱ ብቻ ሳይሆን ልጅ ሆኜ የማላጠፋው ነገር የለምና ይቅርታ አድርጉልኝ ብዬ በውስጣቸው ስለ እኔ አንዳች ክፋት ነገር እንዳይኖርባቸው በውስጣቸው ያዘኑብኝ ካለ ከልባቸው ይቅር እንዲሉኝ ይቅርታን ጠይቄ የአዲሱን ሕይወት ምዕራፍ ለመጀመር ቤተሰቦቼን ይቅርታ ጠይቄያለሁ። እነሱም ደግሞ ደስ ብሏቸው መርቀውኝ እንዲሁም ዛሬን እንደተመለከታችሁት ነበረ። እናም በቀጣይ ደግሞ በስደት የምንኖር አለንና ገጠር ላይ ያሉ ሰዎች ቤተሰቦቻችን ስለኛ በስደት ላለነው ምን እንደሚያስቡ ጠይቂያቸው ነበር። ታዲያ ይህንንም ቪዲዮ ሰርቼበታለሁና ቀጣዩን ደግሞ ከዚህ የሚቀጥለውን ነገ እለቅላችኋለሁ። ታዲያ ቻናሉ ሰብስክራይብ ያደርጋችሁ ቆዩኝ። አመሰግናለሁ።